የሰሙነ ሕማማት ማክሰኞ የጥያቄ ቀን በመባልም ይታወቃል። ምክንያቱም ሹመትን ወይንም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ባደረገው አንጾተ ቤተ መቅደስ ምክንያት በዚህ ዕለት ስለ ሥልጣኑ በጻፍት ፈሪሳውያን ተጠይቋልና። ጥያቄውም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለህ ትምህርት ማስተማር፣ ታምራትም ማድረግ፣ ገበያን መፍታት በማን ሥልጣን ታደርጋለህ የሚል ነበር። ይህንስ ሥልጣን እነዚህ እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከምድር አላቸው። እነርሱም ከሰማይ ነው ብንል ለምን አልተቀበላችሁም ይለናል። ከሰው ነው ብንል ሕዝቡ ሁሉ ዮሐንስ እንደ አባት ያከብሩታል፣ እንደ መምህርነቱም ይፈሩታልና ሕዝቡን እንፈራለን ተባብለው ወዴት እንደሆነች አናውቅም ብለው መለሱለት። እርሱም በማን ሥልጣን እነዚህን እንደማደርግ እኔ አልነግራችሁም አላቸው። ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንዲያደርግ አተውትም አልነበረም። ልቦናቸው በክፋትና በጥርጥር ስለተሞላ ነው እንጂ። ከዚህም የምንማረው የእነሱን ክፉ ጠማይና ግብር መከተል እንደማይገባን ነው። በዚህ ዕለት በቤተ መቅደስ ረጅም ትምህርትም ስላስተማረ የትምህርት ቀንም ይባላል። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስም እንደሚገባን ሲያስተምረን ነው።